አይሸጥም ወይ ነበር አልኩት። እስኪ ላሽክት። እነዚህ ቆንጆ ናቸው። እንደዚህ ናቸው። ጁስ ነው ጁስ ምን አይ ገብታ በቃ ለአክት ላረግ ለምን ተብሎ ልታዘኝ ነው እንዴ? አዎ ታይታኒክ እና የተሻጠቀም ግን ቢጫ አበባ ትርጉሙ ምንድነው? ቢጫ አበባ አረንጓዴ አበባን ለማምረት ጽጌረዳን ለማስፋፋት ይጠቅማል ተብሎ ወደፊት የሚጠበቅ ቢጫ። ሰላም ሰላም ተመልካቾቻችን፣ ቪዚት አዲስ አምባሳደር ሞልን እንጎበኛለን። ኑ ከኔ ጋር። ጃሉድም ከኔ ጋር ነው። ዛሬ አምባሳደር ሞል ላይ አብረን እናሳልፋለን። ቪዚት አዲስ 4 ኪሎ ላይ ተንጣሎ በሚገኘው አምባሳደር ሞል ላይ እንገኛለን። እዚህ ላይ ያሉትን ነገሮች በቻልነው አቅም አጠራ አድርገን እናሳያቸዋለን። እንግዲህ እዚህ ላይ የምናያቸው ጁለሪ ቤቶች አሉ፣ አበባ ይታየኛል፣ እንዲሁም ደግሞ ሱቆች ይታዩኛል። እነሱን እያየን አብረን እንውላለን ማለት ነው። እቺ ብቻ ፈልጌ ነበር እባክህ። አይሸጥም ወይ ነበር አልኩት። እስኪ ላሽክት። ስንት ነው አንዱ? 30 ብር። እሺ አይ በቃው ቆመት። እስቲ አሁን አንቺን ነው የምታክለው፣ አንቺን ነው የምትመስለው። ለሷ እንዴት ማድረግ አለብኝ? በቃ እንደዚህ ብቻ። ኧረ ሰው ምን ይለኛል? እሺ እኔ ደብቄ ይዤ ልሄድ ነበር እንዳይጣ። አምጪሽ እስቲ አምጪ። በቃ ምንም አመሰግነው። ገንዘብ አካውንት አለሽ? ሰላም፣ እንዴት ነው? ሰላም ነው አሎ። እንደምን ናችሁ? እቴ ደህና ነሽ ወይ? እባክሽ እንደው ትንሽ ጉዳይ አለችኝ እዚህ ለሚገባ። አዎ እቺ እዚች ውስጥ ለእሷም ይሁን። አዎ እነዚህ ቆንጆ ናቸው። እንደዚህ ናቸው አይደል? ኦኬ ኦ እንደዚህ ሰው አይነት እኔ ነው የምታክለው። አይ በቃ አስገዱኝ እንደፈልጉት ይሆናል አይደል? አሁን እንደ ይሆናል በቃ እንትን አለው አይደል? ምናምን አንድ ነበር ግን ወደድሽ አንቺ ስለወደድሽ ወደድዋለሽ። ከሚወዱት የሴቶች ጌጣጌጦች መካከል ለልጅቱ ይሄንን ወደድኩላት። የአንድ አመት ልጅ ቢኖረኝ እስቲ ሪኮመንድ የምታደርጊኝ ነገር ልይ። እነዚያው ስዕልና ከነስማቸው ማለት ነው። ይሄ ደግሞ በኢትዮጵያዊ ቁጥር የተሰራ ነው። ቁጥሮች ናቸው ያሉት እና በፍሩቶች አይተው እንዲገልጹት የሚያደርግ ማለት ነው። ይሄ አሁን ለስንት አመት ይሆናል? ከ6 ወር እስከ 3 ወር እስከ 3 አመት። በጣም አሪፍ። ለልጆች ማስተማሪያነት የቀረቡ መጽሐፍቶችና መጫወቻዎችንም ተመልክተናል። የልጆች ማስተማሪያዎቹ በግዕዝ ቁጥር እንዲሁም ደግሞ በኢትዮጵያዊነት ለዛ የተጻፉ መጽሐፎች ናቸው። ጌም ዞኑ ጋር ደርሰናል። እንግዲህ እንደማየው የተለያዩ የጌም አይነቶች ይታዩኛል። ለወጣቶችም እንዲሁም ደግሞ ለህፃናትም ይሆናሉ። ጃሉድን ከነዚህ ውስጥ እንግዲህ የተወሰኑትን ጌሞች እናስሞክረዋለን።
እስቲ መጀመሪያ ኪክ ቦክስ እናስሞክረው እንዴ በቃ ልጥሉን ነው ይመስላኛል አሁን እዚህ ጋር ፎገራለሁ ደስ ባሪፍ እንጆ ያለኮ ከዛስ ምንድን ነው ምን ላድርግ 好了，哎，በጣም አሪፍ ጫታ አረ ምንድን ነው እባክህ ይሄ ነገር አላውቀውም ቴኒስ ነው እኔ እንደዚህ አርጅቻለሁ አይቻልም እንዴ ይዘላል ምንድን ነው ግን ብረት ነው ፕላስቲክ አንዴ ልሞክር እንደዚህ ነው አያያዙ እንደት ነው ሰው ጎል ከዚህ እስከዚህ የቱ ጋር ነው በሙሉ ነው የሚገባው ከዚህ እስከዚህ ይሄ ነገር ከዚህ እዚህ እሺ ገብታ ሳል ማለም ቤት እዚህ ጋር ኦኬ ቻቲንግ ነው ስንት ነው ግን መጫወቻው 7 አሪፍ አንድ ጌም 7 እሺ አሪፍ በጣም የሚዘል ምንድን ነው እንደሱ ቀስ እያልክ በቃ አሁን እንትን መልመድ ይቻላል ገተክት ያብ እሺ ያብ ኦኬ ብሬን አሪፍ ነው ግን ያጫውታል ኦኬ ብራቮ በስ አሪፍ በጣም አሪፍ ወደ በረዶ መንሸራተቻ ቦታ ደርሰናል። እንግዲህ ለመጀመሪያ ጊዜ ነው በረዶ መንሸራተት የምሞክረው። አላቅም ብዙ ጊዜ ልወድቅ እችላለሁ። አብራችሁኝ ግን እንዳትወድቁ። የበረዶ መንሸራተቻው እንግዲህ በጣም ብርሃን ያለበት ነው። በጣም ነው የሚያምረው። በጣም ሪላክስ ያደርጋል። እንግዲህ እየወደቅንም ሪላክስ እያደረግንም አብረን እንቆያለን ማለት ነው። ጫማችንን እያደረግን ነው። በጣም የሚያስፈራ ይመስለኛል። ትንሽ ይከብዳል ጫማው። ቴሌቪዥን ዘጉልኝ እናቴ ደግሞ ሌላ ነገር ስፈጠፈጥ ትንሽ የምታስጨንቀኝ እሷ ነች። አንቺስ እንዴት ነሽ? አዎ ችግር የለም። እሺ አንቺ ነሽ እዛ ሀገር ሄደሽ የመጣሽብኝ እኔ ታውቀዋለህ ተናገረኝ እንዴ ማላቅ መስሎሽ? አይ ኖ አንተ ትችላለህ። እንዴት ነው? በጣም አሪፍ ነበረ፣ ግን ይሄ ልምምድ ይጠይቃል። ግን ማርያምን የሆነ አንድ ይሄንን ነገር አንቺ ትችያለሽ? በጣም ከባድ ነው። ኖ አይ አይከብድም። ነኝ ኦኬ አይ ለቃፍሽ በዚህ አጋጣሚ አሁን እንደምትመለከቱት በረዶ ላይ በጣም ከባድ ነው። እና እስካሁን ፊቷ እንኳን አልተፈታም። ተፈቶልኛል። እፈርጣለሁ እንጂ አይዞሽ እኔ ከኋላ እንጂ ስፕሊት አሪፍ ነች ማለት እንደ እውነት አልችልም። ባላንስ ታጣለህ ነው። ሂጂ ያልኩህ እኮ ሂጂ። ያው ጎጆ ቤቱ ይታያል ድረስ በጣም ከባድ እንደ ቀላል ነገር ነው ግን ምን ሆኜ ነው አንቺን የተደገፍ በቃኝ ልቀቅ ግድልሽ ይኸውልሽ ባላንስ አድርግና ልቀቅ በጣም እና በቃ እንደ ሄድሽ ቆይ ግድል ለምን ተብሎ ልታዘኝ ነው እንዴ አዎ ታይታኒክና የተሻታል እኔ ላንቺ ታምርብኛል ቪዚት አዲስ በጣም ምናልባት የቀሩ ነገሮች ካሉ እኔ እንጃ ግን ልክ ስገባ ግን ሙሉ ነው ቆይታው ሰላም እስኪ ካፌ ምናምን ደግሞ ቡና ምናምን እንግባና ደግሞ እሱን እናጣጥም በጣም አሪፍ ጊዜ ነበር ይሄኛው በጣም እንትን ያስፈራል እንደገና በጣም ደግሞ ኤክሳይትመንት አለው በጣም ኤክሳይትድ ያደርጋል ከማይሆን አመለካከት ውስጥ ከማይረባ እንትን ውስጥ አውጥቶ እዚህ ጋር ትኩረት እንድታደርግ የሚያደርግ ነገር ነው አይደል ስለዚህ አእምሮን ስራ ፈታ ያደርግ
ስራ ፈት ነገር ሲገባ በጨዋታ መካከል የሚይዝ በጣም የሚገርም ኤክሰርሳይስም ነበረ። ያው ደግሞ ትንሽ አለማምዶኛል ጃሉድዬ። ቴንክ ዩ በጣም ይሄን ያህል እንግዲህ ዘና ካልን ከዚህ ቀጥሎ ሌሎች ነገሮችም አክቲቪቲዎችን እያደረግን አብረን እንቆያለን። የትም እንዳትሄዱ። ሬስቶራንቱ ላይ ያለው ቪው ዋው በጣም ያምራል። ይህን መንፈስ የሚያድስ እይታ እያጣጣምን መመገብም እንዲሁም ደግሞ ጤናማ የሆኑ ጁሶችንም መጠቀም እንችላለን። እንደምን አላችሁ? ሰላም ሰላም። ዝጋና እንዴት ነበር ቆይታ? ባና ነው ምትፈልጉ ነገራቸው። እሺ ስለጡ እናግራችኋለን። ወግድ ታጋለን እንትንሽ ነበር ሲሽኛ ምን ልዘዘለ ደስ ያለ ትሮጥላቸው የሚሰሩት በጣም ወደ ለኔ የቲማቲም ጁስ ወይ እኮ ጁስ ነው። ጁስ ምን አይነት ስሙዚ ምንድን ነው ያለችው? ስሙዚ እዚህ ላይ ምራጥ አንድ ነገር አይደለም ምን ተናገሪልኝ ነው ተቀጣዝ ያለ ስሙዚ ባናና ስሙዚ ስፔሻል ስፔሻል አለ። በቃ እስኪ አሁን አንቺ ደስ ያለሽ በጣም ቆንጆውን እስኪ ለኔ ስጪኝ። ብራው ቶሎ ልምጣ። ኖ ስፖርት ላይ ብዙም እንዳልሆንኩኝ ራሴን ታዝቤያለሁ። በቃ ላ አፕ ላረም ጃሉድ እኮ በለጠኝ። ልክ ፋንታውን ልጠጣው እንዴ? ፋንታውን እዚህ በብርጭቆ መጠጣት ትችላለህ? ብርጭቆ ነው ጁሳችን መታል። እንግዲህ ስናየው በጣም ደስ የሚል ስሙዚ ነው። ሶ ሌት ሚ ቼክ ኢት። በጣም ቆንጆ ነው። እንዴት አየኸው ያንተ? እንዴት አገኘኸው? የሮሼክ አይደለም እንዴ? ሳምዙስ ቤት ቪዚት አዲስ ጁስ ቤት ቪዚት አዲስ ቪዚት ብሎ እንዴት ነበር ከኔ ጋር? በጣም አድካሚ ነበር። አዎ እነዚህ የተመለከትናቸው ነገሮች በሙሉ ያው ጌጣጌጥ ለሴቶች ቆንጆ ነው እና እባካችሁ ሴቶቹ ደስ ሲላቸው ርዝቁም ጸጋው ይፈሳል ይባላል። እኛ ግን ተሰብስበን በዚህም እናት አሁን ላንቺ ያጠለው ለኔ የምትገዛልኝ ያው አዝዣለሁ። ገና ሽማግሌ ሳልክ ወርቅ አስገዛሽ። ምን አይነት ወርቅ? ያው የቀለበት ነው። ቴንክ ዩ። ግን የቢጫ አበባ ትርጉሙ ምንድን ነው? ቢጫ አበባ አረንጓዴ አበባን ለማምረት ጽጌረዳን ለማስፋፋት ይጠቅማል ተብሎ ወደፊት የሚጠበቅ ቢጫ። ቴንክ ዩ ሶ ማች። እንግዲህ ዛሬ አምባሳደር ሞል ላይ ያሳለፍነው ቆይታ በጣም ደስ ይል ነበር። እንግዲህ ከኔ አንጻር በጣም ነው የወደድኩት። ምንም ሰዓቱን ሳላውቀው በጣም ነው ሄደው እና አንተ ጋር እንዴት ነበር? እንዴ አንቺው ጋር ያለው ነው። አሁን በቃ ትንሽ ጉዳይ ስላለ ወደ ቤት እንጂ በነገራችን ላይ ይሄ ቤት በጣም ቀለል ብሎ ግን ውስጡ በጣም ደስ የሚል ነገር ነው። በጣም ተመልከቱ። ቲሸርት ሌላ ቦታ ምናልባት ሱፍ ከረባት የለም። እዚህ ዝም ብለህ መተህ ወርቅህን መግዛት ምናምን ለፈለግከው ማድረግ ትችላለህ። አምባሳደር በእንደዚህ አይነት መልኩ በጣም ደስ ያሰኛል። የአምባሳደር ቆይታችን ይሄን ይመስል ነበር። በጣም አሪፍ ጊዜ ነበረ። እንግዲህ በቀጣይ ይሄን ቦታ አሳዩኝ በሉኝ፣ ኮሜንት ላይ ጻፉልኝ። እንገናኛለን። ባይ